አይ ነገሩ የሚነገረው ነገር በቃ ለሰው ክብር የለውም። ገባ እኔ ጋር መተሽ የሆነ ነገር ማድረግ ያስደስትሻል? እኔ ምንም ያስደስተኝም። እኔ ታውቀኛለህ፣ በደንብ ነው የምታውቀኝ። እኔ ገባህ አይደለ? እንደዚህ መጣላት ምናምን መመላለስ ምናምን አልፈልግም። የመጣሁትን መጀመሪያ በቃ በስነ ስርዓት አውርቼ እቃ ይዤ ለመሄድ ነው። አንተ እየሳምካት እኔ ጋር ነው የምታወራው። አለቀ። እስኪ ደውል የምትሆን ሰው እስኪ ሳማ፣ አንድ ቁም ነገር የሌለ እስኪ ሳማ። በቃ ነው ወላሂ ማን ጋር ነው ኢጃባ ብቻ ይበቃል። ኢንሻአላህ ኢጃባ ለብሳለች። አብሽር እንትን እኮ ጸጉራቸው አሪፍ ሲሆን እኮ ትንሽ እኮ ያስቸግራሉ። ግንባር ከሌለባቸው ምናምን ቀስ እያለ በሂደት ነው ለውጥ። ሀቢቢ ባገኘኋት በሳምንቱ ኢጃብሽን ካለበሽ ብዬ እንደ ኡስታዝ ልጨቃጨቅ። አሰላሙ አለይኩም ወራህመቱላህ። እንዴት ናቸው የኔ ወደ ቤተሰቦች? ይህችን ንግግሩን ኢሳም ትናንት ላይፍ ላይ ሆኖ ነው የተናገራትና ቀላል አይደለችም። በነገራችን ላይ ብዙ ማብራሪያ የሚያስፈልጋት ብዙ ትንታኔ የሚያስፈልጋት ንግግር ነው የተናገረውና ትንሽ ሀሳብ መስጠት ስለፈለግኩበት ነው ይህንን ቪዲዮ ያመጣሁት። እና ደግሞ ሶፊ ያው እንግዲህ ቶፊቅ ጋር ልብሷን ጠቅልላ ገብታ ነበር መሰለኝና እንግዲህ ልብሴን ካልሰጠኸኝ አልወጣም በሚል ድብድብ ምክንያት እንግዲህ ወድቃለች ማለት ነው። እንግዲህ ነገ ሰላም እንደምትሆን ተስፋ አድርጋለሁ። እኔ በጣም ከነ ቶፊቅ ስራ ያልተመቸ ነገር ቢኖር ሮዚ እርጉዝ ናት። የተረገዘውም ልጅ ደግሞ የሌላ ነው። ከዛ ቶፊቅ ልጄ ይላል ማለት ነው። እና እዚህ ላይም ትንሽ ሀሳብ ሰጥበታለሁ። እስከ መጨረሻው ድረስ አብራችሁኝ ሆኑ ማለት ነው። በመጀመሪያ ከኢሳም ንግግር ሊጀምርላችሁና ማለት ነው። ኢሳም እንግዲህ ያው ታውቃላችሁ ኤክራም በሂጃብ ትታወቃለች፣ በሂጃቧ ትደነቃለች ምናምን ነገር እና በጣም ብዙ ሰው ነው የሚወዳት፣ በጣም ብዙ ሰው ነው የሚያደንቃት እና ኤክራም ሂጃቧ ብቻ በቂ ነው አይነት ኮሜንት ሲሰጠው እንግዲህ የመለሰው መልስ አይታችሁታል። እንደዛ አይነት ሴቶች ጸጉራቸውን ከኔ የሌለባቸው የሚያምር ጸጉር ያላቸው ሴቶች ያስቸግራሉ አይነት ነገር ተናግሯል። እና በእርግጥ ኢሳም ያን ያክል አይደለም፣ እንደዚህ እምነቱ ላይ ያን ያክል አይደለም። ከዛ አንጻር ምናምን አቂዳውን ምናምን ስለማቅ አላካብድም። ግን አንድ ሴት ልጅ ማለት ነው ጸጉሯን የምትሸፍነው እንከን ስላለባት ወይ ደግሞ ጸጉሯ ስለማያምር ሳይሆን ማለት ነው እምነቱ ስለገባት ነው። ልታውቀው የሚገባው ነገር ማለት ነው። ፋራ አትሆኑ። ጸጉራችሁን የምታሳዩ የምትገለጡ ሴቶች ማለት ነው። እምነቱ የገባት ሴት፣ የሂጃብ ምንነት የገባት ሴት፣ አላህን የፈራች ሴት ጸጉሯን ትሸፍናለች። እንከን ስላለባት አይደለም፣ ወይንም ደግሞ ጸጉሯ ስለማያምር አይደለም። ሲጀመር አንተ ማለት ነው በሆነ ባልሆነው ቀልድ አስመስለ ወይንም ደግሞ እንደ ኖርማል አይነት ነገር አድርገ ማለት ነው ኢክራም መጣል፣ ኢክራም ማስጠቆር ነው የምትፈልገው። በቃ አሁን የተረዳው ያንን ነገር ነው። እኔ በቃ እስካሁን ድረስ አልተናገርኩም ምናምን ነገር በቃ ጀስት ማንም ሰው በስራ ምክንያት ይገናኛል፣ ይለያያል ምናምን አላካብድም። እኔ እንደዚህ እንደ ሰው ለምን አብራችሁ ካልመጣችሁ፣ ለምን ካልተስማማችሁ፣ ለምን ተለያያችሁ ምናምን አይነት እሳቤ አመለካከት የለኝም። ግን የምትናገረውን ነገር ተጠንቀቅ። የምትናገረውን ነገር አታውቅም። በቃ ዝም ብለህ ልጥፍ ነው የምታደርገው ማለት ነው። እና ሰልጥን፣ እንደ ሰለጠነ ሰው ሁን። እና አንተ በምትናገረው ንግግር በቃ የኢክራም ፎቶ አብሮ ይለጠፋል ምናምን፣ በቃ በተዘዋዋሪ እሷን የተናገርክ ነው የሚመስለው። አንተ እሷን ላትናገር ትችላለህ። ግን ሰው የሚያስበው ሰዓቱም ጊዜውም ደግሞ ያው አሁን ላይ እናንተ ናችሁ አጀንዳ የሆናችሁት። እና ከዛ አንጻር የምትናገረውን ንግግር ወይንም ደግሞ የምትናገረውን አጀንዳ አስተካክል። እሺ የመረ ማለት ነው። በጣም ነው የሚደብረው። ሰው በቃ የሆነ ነገር ካፍ ከወጣ የሚለጥፋት ከኢክራም ፎቶ ጋር ነው እና ከዛ አንጻር ኢክራም ናት ነው የምትባለው። ስለዚህ ፋራነታችሁን ተው። ፋራ ሴት ናት ጸጉሯን የምታሳየው ድኑ ያልገባት እምነቱ ሃይማኖቱ እስልምናው ወይም ደግሞ የሂጃብ ምንነት ጥቅም ያልገባት ሴት ናት ጸጉሯን የምታሳየው እንጂ እምነቱ የገባት ሴት ብትሞት አታሳይም። እናውቃለን ደግሞ እንደዚህ አይነት ጀግና ሴቶችን አይተን በታሪክም ሰምተን እናውቃለን። ገብተዋልና ለማንኛውም ይህንን ነው ልላችሁ የምፈልገው። በጣም ማለት ንግግሩ በጣም ስለደበረኝ ነው። እንከን የሌለባት ሴት ካልሆነች ወይም ደግሞ ጸጉር የሚያምር ሴት ከሆነች አስቸጋሪ ናቸው። እንደዚህ አይነት ንግግር መናገር አልነበረበትም። ከአንድ ወንድ ሙስሊም ማይጠበቅ ቀስ ብላ ትለብሳለች ምናምን። ኧረ እባክህ እንዴ! በአንተ ቤት እኮ ጠቀምካት ማለት ነው አይደለ? ለማንኛውም አላህ ሂዳ ይስጣችሁ፣ ይስጠን፣ ሁላችንም መጨረሻችን ያሳምርልን። እኔ ይህ ንግግር በጣም ስላበሸቀ ነው እንደዚህ አይነት አስተያየት የሰጠሁት ማለት ነው። እና ወደ እነ ሶፊ ስመጣ ደግሞ ሶፊ እንግዲህ ጓዟን ጠቅልላ ቶፊቅ ቤት ገብታ ነበር መሰለኝና እንግዲህ በሰላሙ ጊዜ ያስቀመጥኩት እቃ አለና ማውጣት አለብኝ ብላ እንግዲህ ፉፉም እንደሚያውቅ ምንም ነገር መነካካት አልፈልግም ከተጋባን በኋላ ጥሩ ሀሳብ ነው። የእውነት ከሆነ ጥሩ ሀሳብ ነው። የእውነት የምትጋቡ ከሆነ አለመነካካቱ ይሻላል። ግን ማለት ነው እኔ በጣም ሶፊን ያሳዘነችኝ። ከሚኒው ወስደሽ ልብስሽን አስገባሽ ቶፊቅ ቤት
ኧረ ጉድ! እንደ አንዳንድ ጊዜ ማለት ነው ፍቅር እውር ያደርጋል የሚባለው እኔ በሶፊ ነው ያየሁት። በሶፊ እና ቶፊቅ በነገራችን ላይ ታበዛዋለክ እንዴ! ምን ሆናል? ምን እያደረክ ነው? በቃ ይቺ ማለት ሮዚ የልጅ እናት ናት፣ አርግዛለች፣ ያለው ከሷ ጋር ነው፣ ህይወትን እየቀጠልክ ነው ምናምን። አሁን ድረስ ትወደኛለች፣ ከዚህ ቤት መውጣት አትፈልግም ምናምን እያልክ የምትናገረው የምታበሽቃት ነገር እንዴ! የእውነት እኮ ብታፈቅር ለራሱ እንደዚህ ልታበሽቃት ልታናድዳት እኮ አይገባም። ኦኬ ፍቅር እኮ በቃ እውር ያደርጋል። ስላፈቀረች እኮ ይቺ ልጅ እንትን ልትላት አይገባም። ሲሪየስሊ እንደዚህ ልቀልድባት አይገባም። ኦኬ ስለወደደች በቃ መወደድን የመሰለ ጸጋ መውደድን የመሰለ ጸጋ ምንም ነገር የለም ማለት ነው። ሰው እንደዚህ አቱን ቶፊቅ ደግሞ ሮዚ የእውነት እርጉዝ ከሆነች ማለት ነው ደስ ይላል። ማሻላ ግን ይሄ ነገር ለቀልድ ከሆነ ማለት ነው ወላሂ ሙስሊም ላይ አያምርም ማለት አንደኛ ልጁ ያንተ አይደለም ያንተ ያልሆነ ልጅ ልትል ትችላለህ። በነገራችን ላይ ይቻላል እኮ ልጁ የእሱ አለመሆኑን አውቁ ያ ሰው ገፍቷት አውጥቶ ጥሏት ወይ ደግሞ ችግር ውስጥ የገባችን ሴት አንዱ እንዳግብቶ ያረገዘችውን ልጅ ተወልዶ ማሳደግ ይችላል። ገብቷቸዋል። ግን ያላቸው ግንኙነት ከኒካ ውጭ ከሆነና ልጁ ደግሞ ከኒካ ውጭ የተረገዘ ከሆነ ልጁ የእሱ ሊሆን አይችልም። በቃ ይሄ ነው በእስልምና አስተምሮ ያለው እንጂ ልጁ ከሌላ ወንድ አርግዛ አንድ ሴት ልጅ አረ እየዘባረኩ ነው መሰለኝ ይቅርታ አፉ በለኝ ይቻላል እንዴ? አረ እየዘባረኩ ነው አይቻልም መሰለኝ። ለማንኛውም አፉ በልኝ ወደ አላስፈላጊ ትንታኔ ውስጥ እየገባ ነው። ለማንኛውም እና እንደዚህ እንደነ አብርሽና ሩታ ምናምን እንደዚህ አይነት ቀልድ ጨዋታ ምናምን ከሆነ ሙስሊሞች ላይ አምርም። ይሄ አረገዝኩ ያላችሁ እንግዲህ ጨርቅ እየተቀጠቃችሁ ለመምጣት አስባችሁ ከሆነ ማለት ነው እብር ያስጠላል። ይህን ነገር ብታስተካክሉት መልካም ነው። እናንተ የሚያምርባችሁ በቃ እርስ በርስ ይሄ መበሻሸቅ፣ መቦካከስ፣ መነጫጨት፣ መነካከስ ነው የሚያምርባችሁ። መሯሯጥ ነው የሚያምርባችሁ። ሲጀመር የሚታይላችሁ ያ ነው እንጂ እንደዚህ ሌሎቹ የሚመስሉትም ሙስሊም ላይ አያምርም። እናንተ ሙስሊሞች ናቸው፣ አብዛኛው የሚከተላቸው ሙስሊም ነው። ሌሎች ላይ ኖርማል ነገር ነው መስሎ የሚታየን አብዛኞቻችን። ምክንያቱም እያየ ነው በሃይማኖታቸው ላይ ይፈቀድ ይችላል፣ ግን በቃ ኖርማል ነው የሚመስለው። ሙስሊሙም ያበረታታል እኮ እነዛኞቹን፣ ግን ሙስሊም ላይ ሲሆን ደግሞ ያስጠላል፣ ይደብራል።